ስላሳያችሁ ደስ የሚል እንትን ኦኬ ደስ ብሎኛል። ግን እኔ የፈለኩት ለሌላ ጉዳይ ነው። ለምንድን ነው ለሌላ ጉዳይ ፈለግሽ? ራስ ታውቀዋለህ። ምንድነው ራሴ የማውቀው? እስቲ ንገሪኝ። ምንድነው ሙዳት ያዛት ቀልድ ምንድነው ሙድ ያስከ ከሚዲያ ስለራቀው ነው። በነገራችን ላይ ማለት ነው የሚዲያ ሰው ሆናችሁ ከዛ ደግሞ ከሚዲያ ስትርቁ ትሽኮረመማላችሁ። ለዛ ነው። ወይኔ ፌመስ ነበርሽ እንዴ? በየትኛው ዩቲዩብ? ቲክቶክ ነበረኝ። በቲክቶክም ከዛ ደግሞ በዩቲዩብ ራሱ ብዙ ቪው ነበረ። ሆነ ለመናገር በጣም ነው የሚያምረው። ውድ ተመልካቾቻችን እንዴት ናችሁ? ደህና ናችሁ ወይ? የሄርሞን ዩቲዩብ ተከታታዮች ሁላችሁም ሰላም ናችሁ? በጣም ነው የሚያምረው። ነጭ ለመናገር ከሆነ ማለት ይዘሽን ስለመጣሽ ደስ ብሎኛል። ማለት ሰፈራችንም ቢሆን ማለት ነው በጣም ነገር ነው። ያው በመጥቻላ በእርግጥ ያው አረብ ሀገር ስለነበርን የነበር ነው። እሷም ስራ አይመቻትም ነበር፣ እኔም ስራ አይመቸኝም ነበር። ግን እንደዛም ሆኖ ከምር የሚታይ ነገር መደነቅ አለበት ማለት ነውና በጣም ያምራል። በቃ ከምር በዚህ ጋር ስትሄዱ ኧረ በስመ አብ የሆነ ማይ ጋድ ሉክ ዋው እንዴት እንደሚያምር ግን እንትን ማለት አይቻልም። ቅጣት አለው። ወይኔ ጉዴ እቀጣለሁ። ቶቲን በጣም ነው የሚያምረው። በጣም ማለት ሰፈሬ ነው። ግን በቃ ይሄ እንዳለ እስቲ አሳያቸው። ይሄ ገደሉ ምናምን ነገር በቃ ሙሉ ይሄን አካባቢ ምናምናችሁ የምታዩበት ማለት እንድታዩት ወደፊት ደግሞ ይመስለኛል እንግዲህ አሁን ሙሉ ለሙሉ አላለቀም አይደል? ገና በሂደት ላይ ነው። የኮሪደር ልማት በሚለው የተሰራ ፓርክ ነውና በጣም የሚያምር ቦታ ነው። እውነት ለመናገር ከሆነ ከምር ወደፊት ፐብሊክ ሲደረግ ማለት ነው ብዙ ሰዎች መታችሁ ትጎብኙታላችሁ ብዬ የማስበው ቦታ ነው። ዋን ኦፍ ዘ ቤስት። ጨረስክ? ምን ሪሊ? እሺ። በዚህ አጋጣሚ ይሄንን ስላሳያቸው ይሄን አረንጓዴ አበባ ቅጠል ስላሳያችሁ ደስ የሚል እንትን ኦኬ ደስ ብሎኛል። ግን እኔ የፈለኩት ለሌላ ጉዳይ ነው። ለምንድን ነው ለሌላ ጉዳይ ፈለግሽ? ራስ ታውቀዋለህ። ምንድነው ራሴ የማውቀው? እስቲ ንገሪኝ። ምንድነው ሙዳት ያዛት ቀልድ? ምንድነው ሙድ ያስኩት? ሲሪየስሊ ቁም ነገር። አይ ምንድነው ሙድ ያስኩት? እየቀለድክ ነው? ኧረ እኔ በፍጹም አልቀለድኩም። ሳትነግሪኝ ማለት ምንድነው እኔ ሙድ ያስኩት? በዚህ አጋጣሚ ተመልካቾቻችን ማለት ለሆነ ጉዳይ ነው የፈለኩት ልነግርህ ያሰብኩት ነገር አለና እስኪ እናንተም ማስተያየታችሁን በኮሜንት አሳውቁኝ። ሪሊ እንዴ አይ በቁም ነገር ማለት ነው። ለምንድን ነው የፈለግሽ? ልትነግረኝ ያሰብሽው ነገር ምንድነው? ማለት ለብቻችን ማውራት የምንችለው ነገር ከሆነ ለብቻችን የምናወራው ነው አይደል? ተመልካች አይቶ ሰምቶ አስተያየት ማለት እኛ በራሳችን የምንወስነው ነገር አይደለም። ሞር ደግሞ ተመልካች አይቶ የሚፈርደው ወይ በኔ ወይ ባንተ የሚፈርዱበት ነገር ሊኖር ይችላል። ኦኬ እሺ ንገሪኝ። ምንድነው እሱ? ይኖ ከዚህ በፊት በዚህ ወር እንደማትመጣ በዚህ አመት እንደማትመጣ ነግረኝ ነበር ራይት? ነግሬሽ ነበርሽ እና ድንገት እንዴት ሳላስብበት ትመጣለህ? ምን አይነት ጥያቄ ነው? ማለት እኔ እንደሚስት ሲሪየስሊ ሊነገረኝ ይገባል፣ ላውቅ ይገባል። እኔ እኮ የካምፓኒው ኦነር አይደለሁም ታውቂያለሽ። በፈለኩት ሰዓት በፈለኩት ቦታ መገኘትና መምጣት ያለብኝ አይመስለኝም። ማለት ተቀጣሪ እስከሆንኩኝ ድረስ ኦነሩ በዚህ ጊዜ ቫኬሽን መሄድ አለበት ካለኝ አይ አልሄድም ብዬ እንትን ማለት አለብኝ። ነው እኔ እንደዛ ለማለት ፈልጌ አይደለም። ማለት ኦልሬዲ በዚህ አመት እንደማትመጣ ነግረኛል። ኦኬ ከዛን ደግሞ ድንገት ስትመጣ ድንገት ልመጣ ነው ብለህ መንገር ነበረብክ። ቆይ አሁን እንደው ይቅርታና ማለት የተፈጠረውን ነገር አላቅም እያልሽ እንዳለው ባይሆን ማለት እኔ ዝም ብዬ እንዴት ልመጣ እችላለሁ ስታስቢው? ነው እያልኩ ያለሁት ምን እንደው ታውቃለህ፣ ለምን ቫኬሽን እንደምትመጣ ሳትነግረኝ መጣህ። ድንገት ስለሆነ እሱን ደግሞ ያስረዳውሽ መስሎኝ። ይሄ አሳማኝ ነገር አይደለም ለኔ። እንግዲህ ተመልካቾቼ በእርግጠኝነት ማለት ነው
ይሄ ጉዳይ ማለት ነው። ምናልባት አረብ ሀገር ያላችሁ ሰዎች ይሄን ይመለከታችኋል ብዬ አስባለሁ። በምን አይነት ገጠመኝ በምን አይነት ሁኔታ ልንመጣ እንደቻለን የመጣን ሰዎች ማለት ነው። ያለንም እዛው ያለን ሰዎች ደግሞ ራሳችንን እናውቀዋለን። ሶ ለምን እንደመጣህ የሚለውን ነገር አትበጣጠስ። እሺ። ሰላም ሰላም ሰላም፣ ውድ የዩቲዩብ ተከታታዮቻችን እንዴት ናችሁ? ሰላም ናችሁ? አማን ናችሁ? አለን እግዚአብሔር ይመስገን። እንግዲህ ዛሬ ሚስቴን ማለት ነው ላስተዋውቃችሁ ነው። እሺ ማለት ደስ እንደሚላችሁ አልጠራጠርም ማለት ነው። ስለዚህ ሚስቴን ለማስተዋወቅ ነው እዚህ ጋር አሁን ካሜራዬን ሴት አፕ አድርጌ ምናምን ነገር። እሷ ታውቃለች፣ የምታውቀው ነገር የለም አይደለም። ለምን ዋሻለሁ? ምን አሳሽ? ስለዚህ እጠራታለሁ ማለት ነው። ትመጣለች፣ ከእናንተ ጋር ትተዋወቃለች። በእርግጥም በፊት አብራኝ ትሰራ ነበረ፣ ግን አሁን ያው ሀገራችን የተለያየ የተራራቀ በመሆኑ የተነሳ በዙ ምክንያት አብራኝ እየሰራች አልነበረም። አሁን ግን ቢያንስ ለተወሰነ ጊዜ አብረት ስለመሆን ቪዲዮ እንሰራለን ማለት ነው። ስለዚህ አዲስ የዩቲዩብ አጋሬን ማለት ነው ወደ መድረክ ፕሊዝ አጨብጭቡ እንጂ። ቻው 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 ቻው። እንኳን ደህና መጣሽ። ሰላም ነሽ? አለን እግዚአብሔር ይመስገን። ሰላም ነሽ? ደህና ነኝ። ይኸውልሽ እንግዲህ ዛሬ እዚህ ጋበዝኩበት ምክንያት ያው ለቤተሰቦቻችንም እንደተናገርኩት እንግዲህ በፊት ትዝ ካለሽ የጀመርን ሰዓት አብረን እንሰራ ነበር። በነገራችን ላይ በዛ ብንቀጥል ኖሮ እስካሁን ድረስ ከየት በደረስናል። ወይ በጣም እግዚአብሔርን በጣም ብዙ ቪው ነበረን። ኮመንታተሮች ራሱ በደንብ ስሩ፣ በርቱ፣ እናንተ ካፕል ስለሆናችሁ ብዙ ቪው ይኖራችኋል ምናምን እያሉ ነበር፣ እውነት ለመናገር ማለት ነው። እና በመጀመሪያ ሰላም የሄርሞኒ ዩቲዩብ ተከታታዮች እንዴት ናችሁ? እግዚአብሔር ይመስገን እኛ ሰላም ነን፣ ሁሉ ሰላም አለን። አበረታቱን፣ ላይክ፣ ሰብስክራይብ፣ ኮመንት እያደረጋችሁ እኛን አበረታቱን። ላልተወሰነ ጊዜ ባለቤቴ ከልጃችን ጋር እኛን ላይ መጥቷል እና ልጃችን ላይ ስለመጣ እናንተም አበረታቱን። የምትፈልጉትን አይነት ቪዲዮ የት ሄድን መቅረጽ እናለብን፣ ምን አይነት ቦታ ማየት እንደምትፈልጉ እናንተም ለእኛ ኮመንት ላይ ያሳውቁን፣ አበረታቱ። ከዛ በኋላ እናንተ በምትጠቁሙን መሰረት እዛ ቦታ ላይ እየሄድን ቪዲዮ እንቀርጻለን ማለት ነው። ያው ያለ ነው አዲስ አበባ ውስጥ ስለሆነ አዲስ አበባ ደግሞ ምን ያህል እንደተለወጠች ያው ስመጣም ከኤርፖርት አካባቢም በጣም አይቻታለሁ እና በጣም የተለወጠችው ግን ደግሞ በአብዛኛው ሌላኛው ፓርት ኦፍ አዲስ አበባን ደግሞ አላየንም አይደል? ስለዚህ በአካል እየሄድን እንቀርጽላችኋለን። ይሄ ቢሆን ጥሩ ነው ምናምን ብላችሁ ብታበረታቱን ደስ ይለናል። ያው እንግዲህ በአዲስ መልክ በአዲስ መንፈስ አይደል? ሲሪየስሊ ደግሞ እውነት ለመናገር በፊት በጣም ብዙ እይታ ነበረን፣ አሁን ላይ የላችሁም፣ ቀዝቅዛችኋል። እና እንደ አጋጣሚ ሆኖ ደግሞ አብረን ስለሆንን ከባለቤቴ ጋር ቪው እንዲኖረን እይታ እንዲኖረን አድርጉን። ከዛን ደግሞ ሸር ማድረግ ለምትችሉት ለጓደኞቻችሁ ሸር እያደረጋችሁ ሰብስክራይብ እንዲያደርጉንም አበረታቱን። እና በቃ እንግዲህ ሌላ ምንም የምንለው ነገር የለም። ካሁን በኋላ በአዳዲስ ቪዲዮዎች ከች እንላለን። ቁም ነገር ነው። ያው በፊት በእርግጥ ያው አረብ ሀገር ስለነበርን የነበር ነው። እሷም ስራ አይመቻትም ነበር፣ እኔም ስራ አይመቸኝም ነበረ። ግን እንደዛም ሆኖ ዩቲዩብን ከፍተ ነው 2021 ነው በፈረንጆች የከፈት ነው። ያ ማለት 5 ዓመት ማለት ነው። እና በይሳት በ5 ዓመት ውስጥ እኮ በይሳት እኮ በጣም ፌመስ መሆን ነበረብን አይደል? በጣም ግን ደግሞ እናንተ ናችሁ የኛ ፌመስ እንድንሆን አሁንም ደግሞ እንድንጠነክር እንድንበረታ ማድረግ የምትችሉት እናንተ ናችሁ። ውድ የሀገራችን ልጆች አበረታቱን እንላለን። እና ደግሞ እንግዲህ አረብ ሀገር ላይ ያላችሁ ኢትዮጵያኖች በአጠቃላይ ማለት ነው ባላችሁበት ሴፍ እንደምትሆኑ ተስፋ እናደርጋለን። እና ይመቻችሁ የማዳም ቅመሞች። እኔም የማዳም ቅመም ነበርኩ በሰዓቱ። ስለዚህ አሁን ደግሞ የቤት እኔ ራሴ ማዳምኛለሁ። እንግዲህ ስለዚህ አበረታቱን እና በቃ ነገሮች ይቀየራሉ፣ ሁሉ ነገር ወደ ነበረበት ይመለሳል። ስለዚህ ተስፋ እናደርግ ማለት ነው በፈጣሪ። እና ስለምታዩን ስለምታበረታቱን በጣም ነው የምናመሰግነው። በአዲስ ቪዲዮ እንመጣለን።
ግን ከእናንተ የሚጠበቀው ምንድን ነው? ላይክ፣ ሼር፣ ሰብስክራይብ ማድረግና ቪው እንዲኖረን እይታ እንዲኖረን መሰሰኛ ሀገራችን ከመሆናችን መጠን መበርታት አለብን። እውነት ለመናገር እኛ በስደት ሀገር ሆነን አገር ውስጥ ያሉትን ብዙ ቪዲዮ እየሰሩ ፌመስ የሆኑትን እያየን ማለት ነው የእነሱ ተከታይ ሆነን ነበር። እናንተ ደግሞ አሁን ላይ እኛ ነበር ያው እንግዲህ ይገባችኋል ማለት የፈለገችበት ምክንያት ማለት ነው። ስለዚህ እኛም እስቲ ደግሞ በሀገራችን መተን አንዳንድ ጊዜ ቪዲዮ እንስራ አይደል? እስቲ እንሞክር። ያለን ምቅ ኃይል እንግዲህ የምናወጣበትን መንገድ ከእናንተ ሀሳብ አስተያየት በመቀበል ማለት ነው ኮሜንት በምታደርጉልን ሰዓት በዚህ አጋጣሚ ጠንካራ ጎናችንና ደካማ ጎናችንን ስለምናይበት ኮሜንት ማድረጋችሁን አትርሱ። ሼር ማድረጋችሁን፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ እና እናመሰግናለን። ይመቻችሁ። ሌላ የምትይው ነገር ካለ ነገር በቃ አበረታቱ ነው የምለውና ከዛ ደግሞ ምን ነው እንትን አልሽ? አፈርክ? ምን አሳፈረሽ? ማፈር የለባትም አይደል? እንግዲህ ከሚዲያ ትንሽ ራቅ ስለዚህ አይንሽን በጫው ጥብ አድርገሽ ካልሆነ በዚህ ዘመን ያ ማለት ይሄን ስልሽ እኮ እንትን ማለት አይደለም። ምን መሰለሽ ከሚዲያ ስለራቂው ነው። በነገራችን ላይ ማለት ነው የሚዲያ ሰው ሆናችሁ ከዛ ደግሞ ከሚዲያ ስትርቁ ትሽኮረመማላችሁ። ለዛ ነው ወይኔ ፌመስ ነበርሽ እንዴ? በየትኛው ዩቲዩብ? ቲክቶክ ነበረኝ። በቲክቶክም ከዛ ደግሞ በዩቲዩብ ራሱ ብዙ ቪው ነበረ። ነው ለመናገር ኮፒራይት ሆኖችን በቃ አይደለ ብዙ ነገር ከኛ ብዙ ነገር ሰርተን ብዙ አድርገናል። ግን ኦኬ ችግር የለውም። አሁን ማለት ነው ዩቲዩብ ላይ በጣም ብዙ ሰው ያቀኝ ነበረ ማለት ብዙ ቪው ካለኝ ያቁኛል ማለት እችላለሁ። በሰዓቱ ብዙ ቪው ስለነበረ ታዋቂ ሆኜ ነበር ማለት ነው። በስማም አይ እንደው እንዳጀማመራችን እውነት ስለመናገር ከሆነ እንዳጀማመራችን የመጀመሪያው ቪዋችን አሪፍ ነበረ። ብዙ ሰው ነበር ገርሞኛል በጣም ይሉን ነበር። እኔ ራሱ ግን በዛው ስንጠፋ ተመልካቾቻችንን በዛው ጠፋችሁ እና የኛ መጥፋት ነው እናንተም እንድትጠፉ ያደረጋችሁ። ተስፋ አደርጋለሁ የነበራችሁትም አሁንም ተመልሳችሁ ይቅርታ አድርጋችሁልን ትመጣላችሁ። የሌላችሁትም አዳዲሶች ያልነበራችሁ በዛ ሰዓት ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ዩቲዩባችንን እንደምታበረታቱልን ተስፋ እናደርጋለን። ስለምታዳምጡን፣ ስለምታዩን ማለት ነው ስለምታበረታቱን በጣም እናመሰግናለን። ሰላማችሁ ይብዛ። ይህ ሄርሞን ቲዩብ ነው። ተከታተሉን። እናመሰግናለን።